የዳኒ ነገር በመጨረሻም ለየለት። በተወዛገበ ስሜት ውስጥ ለዓመታት የቆዩት ጽጌና ዳኒ በመጨረሻም ጽጌ ቆረጠች። በዛሬው ዕለት ጽጌ ቀለበት አድርጋለች። በቲክቶኩ መንደር እጅግ መነጋገሪያ ሆኗል። ብዙ አድናቂዎቿ በከፍተኛ ደረጃ ቢደናገጡም ቢያዝኑ፣ ነገር ግን ጽጌ ሴት ልጅ ናት። እድሜዋ እያለፈው መሆኑና አግብታ ወልዳ ፍሬዋን ማየት አለባት። ዳኒ ጽጌን ቢወዳትም በስሜቱ ግን እርግጠኛ መሆን አልቻለም። ወጣ ገባ የሚለው ስሜቱ ግራ አጋብቶት ጽጌን የመሰለች ሴት እያያት አምልጠዋለች። ጽጌ ከድሮ ፍቅረኛዋ ጋር አቢ ከተባለ የቢዝነስ የስራ ሰው ጋር ቀለበት አድርጋለች። አቢ የተባለው ግለሰብ ጽጌን እጅጉኑ የሚወዳት ሲሆን ተደጋጋሚ ሲጠይቃት እንደቆየ ብዙዎች ይናገራሉ። ነገር ግን ጽጌን ብትሆን ለዳኒ ባላት የተወዛገበ ስሜት ለአቢ ቻንስና እድል መስጠት አልቻለችም ነበር። ነገር ግን ሴት ልጅ ናትና መወሰን አለባት። ሴት ልጅ እድሜ የሚቀለድበት አይደለምና ለመወሰን ተገዳለች። አቢ በድንገት እነ ማርታና ሌሎች ጓደኞቿ ቤት ውስጥ በነበሩበት ጊዜ ጽጌን የምትኖርበትን አፓርትመንት በመግባት በማስዋብ ቀለበት በማዘጋጀት ጽጌ ከውጭ በምትገባበት ሰዓት በድንገት ሰርፕራይዝ አድርጓታል። በሁኔታው የተደናገጠችው ጽጌ ነገር ግን በህይወቷ ወደ ቁም ነገሮች መግባትና መወሰን ስለነበረባት ልቧ የተሰበረም ቢሆን የአቢን ቀለበት ተቀብላለች። ብዙዎች እንደሚናገሩት የጽጌ ስሜት ሁለት አይነት ስሜት ይመስል ነበር፣ የመደሰትና የድንጋጤ። ዳኒ እስከ መጨረሻው ልትለያይ መሆኑን ስታስበው ከፍተኛ ድንጋጤ ውስጥና የተወዛገበ ስሜት ውስጥ እንደገባች በግልጽ ይታያል። በአንድ ጎን ደግሞ ደስታም ተሰምቷታል። በሁለት ስሜት ውስጥ ግራ የተጋባችው ጽጌ ግራ እየተጋባችን ቢሆን ኬኳን ቆርሳ ቀለበቷን አስራለች። ዳኒና ጽጌ በአንድ አፓርትመንት እንደሚኖሩ ይታወቃል። ታዲያ ከዚህ በኋላ ዳኒና ጽጌ ሊለያዩና ልጅነት ሊያበቃ ነው። ጽጌና ዳኒ ገና በልጅነታቸው ተገናኝተው በሚዲያው ስኬታማ ሆነው አብረው ስቀው ተጫውተው ዘለው ቦርቀዋል። እነሆ አሁን ግን አድገዋል። ጽጌ 27 ዓመቷን እንደቆጠረች ይታወቃል። ጽጌ 30 ዓመቷ ሳይደርስ አግብታ ወልዳ ማየት የሚፈልጉ ብዙ አድናቂዎች አሏት። እንዲሁም ቤተሰቦቿ የጽጌን ስኬት አይተዋል። አሁን ደግሞ ወግ ማረጓን ስታይ ስትዳር ስትኳል ማየት ይፈልጋሉ። ከሰሞኑ ብዙ ታዋቂ ቲክቶከሮች እያገቡ ዓለማቸውን ለቤተሰቦቻቸው ለአድናቂ ወዳጆቻቸው ሲያሳዩ እንደቆዩ ይታወቃል። ታዲያ ይህን ተከትሎ የጽጌ አድናቂዎች በኢንስታግራም በቲክቶክ ታዲያ ያንቺስ መቼ ነው ሲሉ ጥያቄ ሲያቀርቡላት ነበር። ግራ በተጋባ ስሜት ውስጥ ያለችው ጽጌ በሚዲያ ስትስቅ ስትጫወት ብናያትም በዳኒ ጋር ባላት የፍቅር ግንኙነት እጅግ ግራ ስለምትጋባ ለዚህ ጥያቄ በልብ መሰበር ውስጥ ሆና ምላሽ አታ ነበር። አሁን ግን የጽጌም ጊዜ እየደረሰ ይመስላል። ጽጌም እንደ ሌሎቹ ሴት ወግ ሊደርሳት ነው። ጽጌ ሽምግልና እንዲሁም ሰርግ በደማቁ የሚጠበቅ ይሆናል። ጽጌ አብራው የትዳር አጋሯ ልታደርገው የመረጠችው አቢ ከጨዋ ቤተሰብና ከሀብታም ቅንጡ ቤተሰብ የመጣና ታታሪ ሰራተኛና በቢዝነሱም ስኬታማ ወጣት ነው። ታዲያ ጽጌ አሁን ላይ የሚገባትን ቁም ነገር የሚያስብ ሰርቶ የሚያበላት የሚዲያ ተዳዳሪ የማያደርጋት በላቡ ሰርቶ የሚያመጣላት የነገዋን ህይወቷን ዋስትና የሚሰጣት ቤተሰብ የሚመሰርትላት የጨዋ ልጅ አግኝታለች። አንዳንድ ጊዜ ህይወት እንደዚህ ናት። መወሰን ያለባችሁን ነገር ግዴታ መወሰን ይኖራባችኋል። ልጅነት ጨዋታ በአንድ ጎን ነው። ዳኒ እድሜው ቢሄድም እድሜው ጋር ግን የበሰለ አይመስልም። ወንድ ልጅ ነውና አሁንም ቢሆን ቡርቃ ውስጥ ይገኛል። ጽጌን ለመሰለች ሴት የሚገባት ታዲያ እንደ ዳኒ ያለው አይደለም። ዓላማ ያለው ሊያስተዳድራት የሚችል ሊያስከብራት የሚችል ደስተኛ ሊያደርጋት የሚችል ከቲክቶክ እና ከዩቲዩብ ልመና ሊያወጣት የሚችል ጥሩ ቢዝነስ ያለው የነገ ህይወቷን ዋስትና የሚሰጣት የሚያረጋግጥላት ለምትወልዳቸው ልጆች ቅንጡ ህይወት የሚሰጥላት አክብሮ የሚያኖራት መጠጥ ያለ ህይወት የገባው ወጣት እንጂ። ታዲያ ብዙዎች ጽጌ በወሰንሽው ውሳኔ ብንደናገጥም ዳኒን እጅጉኑ ብንወደውም ነገር ግን የወሰንሽው ውሳኔ ትክክል ነው እንዳትጸጸቺ በሚል ብዙዎች ደስታቸውን እየገለጹ ይገኛል። አንዳንድ አድናቂዎቿ ደግሞ በጽጌ ተቆጥተው በንዴት ጽጌን በደስታዋ ቀን ሲያበሻቅጧት ሲቆጧት ታይተዋል። ባካችሁ በደስታዋ ቀን ልጅቱን አታስከፏት የሚሉ አስተያየቶችም ሲዘነዘሩ ተመልክተናል። የጽጌ ጉዳይ እጅግ አወዛግቦ በዚህ ደረጃ ላይ ደርሷል። ዳኒ በአንጻሩ ይህ ጉዳይ ሲፈጸም ላይቭ ቲክቶክ እየተጫወተ ጌም እየተጫወተ በነበረበት ሰዓት
በኮሜንት መስጫው ላይ የተጥለቀለቀው አስተያየት እጅጉኑ እንዳስደነገጠውና ጽጌ ቀለበት እንዳሰረች ሲነገረው እሱ ቤት ባለመኖሩ ጉዳዩ እጅግ እንዳስደነገጠውና አልቅሷልም የሚሉ ሰዎች በርከት ብለዋል። ዳኒ አሁን ላይ ቆም ብሎ ያጠፋውን ጥፋት የሚያስብበትና ለልጅ ሆኖ ባከናቸውን ጊዜ ያጣውን የጽጌን ፍቅርም አስቦ ለሌላው ጊዜ የሚማርበት እንደሚሆን ተስፋ እናደርጋለን። ጽጌ መልሶ ሊያገኛት አይችልም። ጽጌ ሄዳለች። ነገር ግን ቀጣይ በህይወቱ የሚመጡትን እንደ ጽጌ ያሉ እናት የሆኑና ሊፈቀሩ ሊወደዱ የሚገባቸው ቆንጆ ተሰጥኦ ያላቸው ጠንካራ ሴቶችን ሊያመልጡት አይገባም። ለሌላው ትምህርት ተሰጥቶት ህይወት በአንድ ሴት አያበቃምና ቀጣይ የህይወት አጋሩን እንዲፈልግ ብዙዎች መክረውታል። ዳኒ ቁም ነገር ባለመያዙ የልጅነት ጨዋታውን ባለመልቀቁ አሁንም ድረስ በዚህ በመዝለቁ ቋሚ ንብረቶችን መያዝ ባለመቻሉ አሁንም የሚዲያ ጥገኛ ሆኖ በመቆየቱ ነው ጽጌ እንድትወስን ያደርጋት። ብዙዎች ይናገራሉ። በሚዲያ ያሉ ወጣቶች ህዝብን ለማስደሰት ድራማ ሰርተው እይታ ገንዘብ ለማግኘት እንጂ አብዛኞቹ ጥንዶች አይደሉም ድራማን የሚሰሩት የሚባል ነገር አለ። የተሻለ ባለሀብት ሲያገኙ ለቀው እንደሚሄዱ፣ ቁም ነገር ያለው ወንድ ሲያገኙ፣ ህይወት ዓላማ ያለው ወንድ ሲያገኙ ብዙዎች ትተዋቸው እንደሚሄዱ ይታወቃል። ዩቲዩብ ላይ የምናየው የጥንዶች ድራማ፣ የጥንዶች ትወና አብዛኞቹ ገንዘብ ለመስራት ጥንድ ሆነው የተገናኙ ሲሆን የዩቲዩብ ካፕል ናቸው። ከዩቲዩብ በስተጀርባ ግን አብዛኞቹ ሌላ ፍቅረኛ እንዳላቸው ብዙ ጊዜ ይወራባቸዋል። ታዲያ የነጽጌ ነገርም እንዲህ ነው የሆነው። የሚዲያ ህይወት ዋስትና ለነገ ህይወት አይሰጥም። በሚዲያ የሚመጣ ገንዘብ ለነገ ህይወት ዋስትና በፍጹም አይሰጥም። አንድ ቀን ሊቆም ሊቋረጥ የሚችል ገንዘብ ነው። በዚህ ህይወትን መመስረት ልጅን መውለድ አምኖ ከባድ ነው። በተለይም ደግሞ እንደ ጽጌ ላሉ የተሻለ ነገር ለሚገባቸው ሴቶች ይህ አይገባቸውም። ስለዚህም ብዙ ቆንጆ ሴቶች የምናያቸው ከሚዲያ ጀርባ ከቲክቶክ ጀርባ የምናያቸው ሴቶች በሚዲያ ላይ አብረው ከሚሆኗቸው ሰዎች ጋር ትዳር አይመሰርቱም። ለዚህም ማሳያ ኢሳም ሀበሻና ኢክሩ ናቸው። ኢክሩና ኢሳም አብረው የጥንድ ቪዲዮዎችን ይሰሩ ነበረ። ለጥንድም መስለው ይታዩ ነበር። ነገር ግን ኢክሩ ሳምንትታው በመጨረሻም ሄዳለች። ምክንያቱም ቁም ነገር ያለው የቤተሰቦችን ህይወት ሊቀይር የሚችል ለኔን ከሚዲያ አውጥቶ ዋስትና ያለው ህይወት የሚሰጠኝ ወንድ በማግኘቴ ኢሳምን ትቼው ለመሄድ ተገድጃለሁ ብላለች። በሚዲያ ኢሳም ልቡ ተሰብሮ እጅጉኑ አዝኖ ተመልክተነዋል። ኢሳም ጋር የነበራት ነገር ቀልድና ጨዋታ ነበር። በመጨረሻም ግን ወደ ቁም ነገሩ ስትገባ ለቤተሰቦቿ የሚጠቅማትን ለራሷ የሚጠቅማትን ሰው መርጣለች። የጽጌና የዳኒም ነገር እንዲህ ነው የሆነው። የዩቲዩብና የቲክቶክ እንጀራ አያዛልቅም። እርግጥ ነው ጥሩ ህይወት ሊኖሩ ይችላሉ። ይህ ሀብት ግን ለነገ ህይወት ዋስትና ሊሆን አይችልም። ሚዲያ ላይ የሆነ ጊዜ ትነግሳላችሁ፣ የሆነ ጊዜ ትወርዳላችሁ። እንዲሁም የሚዲያ ነገር አይታመንምና የሆነ ጊዜ ገቢያችሁ ሊቋረጥ ይችላል። በዚህ የመኖር ዋስትናው ጠባብ ነው። እንደ ጽጌ ያሉ ሴቶች ደግሞ ይህ ህይወት በፍጹም አይገባቸው። ምናልባት ሌሎች ሴቶች ይህም ህይወት መርጠው አምነውበት ሊገቡበት ይችላሉ። ዳኒ ልጅነቱን ዋጥ አድርጎ ወደ ስራው ዓለም ገብቶ የራሱን ነገር ቢፈጥር ዛሬ ላይ ለቁም ነገር ጽጌን ቢያስብ ከጨዋታ ባለፈ ቁም ነገሮችን ማሰብ ቢችል ዛሬ ጽጌ ባለመለጠችው ነበር። እኛ ሴቶች ቆም ብለን ማሰብና ስለ ነጋችን የማሰብ ኃላፊነት አለብንና ስለ ልጆቻችን የወደፊት ህይወት ማሰብ አለብንና ጽጌ ይሄን ለመወሰን ተገዳለች። በልቧ ዳኒን ይዛ በእጆቿ ግን አቢን ይዛ ታይታለች። የጽጌ ጉዳይ እጅግ መነጋገሪያ ሆኖ በዛሬው ዕለት ብዙዎችን እያነጋገረ በተለይ በቲክቶኩ ዓለም ሁለት አይነት ሰዎችን አምጥቶ ክርክር ገጥሟል አድናቂዎቿ ጋር። አንተስ ምን ተሰማችሁ? ውድ አድናቂዎቼ፣ ውድ አድማጮቼ ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ ያጋሩ። ኮሜንት መስጫው የእናንተ ነው። ቸር ቆዩ።